ሰላም ጤና ይስጥልኝ። ይሄ ከእውነተኛ ኑሮ ቻናል ነው። ባለፈው ጊዜያችን ስለ የአብርሃም የመካከለኝነት ጅማሮና የመካከለኝነትን እንዴት እንደወሰነ አይተናል። አሁን ደግሞ ለሁለተኛ ጊዜ የምናየው አብርሃም ከምን ያክል ጠንካራ መንገድ እንደነበረና እንዴት እንደወጣ ለመካከለኝነት እንዴት እንደበቃ ጠለቅ ያለ እናያለን። አብርሃም ውጣ እንደተባለ ከሀገሩ ከዘመዶቹ ከአባቱ ቤት ውጣ እንደተባለ እና እግዚአብሔር ወይም ጌታ ወዳሳየው እንደወጣ አይተናል። አሁን ደግሞ ሀገሩ ስትከተለው የነበረና ዘመዶቹስ ምን ይከተሉ ነበረ፣ የአባቱ ቤትስ የሚለውን ጠለቅ ብለን ገብተን እናያለን። በዚህ ዘመን መካከለኛ ለመሆን ብዙ ሰዎች ለመካከለኝነት በጣም አስቸጋሪ ነው ብለው ራሳቸውን አይቻልም ብለው ይዘጋሉ። መካከለኝነት ለመሆን የሚያስፈልጉ መስፈርቶችን ባለፈው አይተናል። ከመስፈርቶቹ ታሪክን ማወቅ፣ እውነተኛ ታሪክን ማለት ነው። ያለፉት ትውልዶች ወይም የኛ ምንጮች ወይም የአብርሃም ምንጭ የአባቱ የአያቱ ቅማያቱ የነበረው መስመር ምን ይመስል ነበረ፣ በእውነተኝነት ታሪኩን ማወቅ፣ ከዛ በቅንነት ማየት፣ ደካማ ጎኑ ጠንካራ ጎኑ መገምገም፣ ስህተት ለማረም እና ኃላፊነት መውሰድ፣ ቆራጥ መሆን የሚሉትን አይተናል። አሁን ደግሞ ይቻላል አይቻልም ብለን ነገ ማየት የተሳነን ሰዎች፣ ነገ ማየት የተሳነው ትውልድ መካከለኛ ለመሆን የሚያስፈልጉት ባለፈው እንደተማርነው ሆኖ ቀጥለው አብርሃም የወጣበት